በማህበራዊ ሚዲያው መነጋገሪያ የሆነው ጉዳይ በርካቶችን አነጋግሯል። በርካቶችም ተነጋግረውበታል። ተአምራቱ ቀጥሏል እየተባለ ሲወራለት የዋለው ጉዳይ ምንድነው? በቆላ ድባ የፈውስ ዝናብ እየዘነበ ነው። በቆላ ድባ ተአምር እየታየ ነው ሲባል ውሏል። ዛሬ እንግዲህ ጠበል ፈለቀም ተብሏል። በርካታ መነጋገሪያ ጉዳዮችም አሉት። ከዚህ ጉዳይ ጋር በተያያዘ በርካታ ሐሳቦችን እናነሳለን። የ44ቱ ታቦታት ሀገር ጎንደር ተአምራቱ ቀጥሏል። በቆላ ድባም እየታየ ያለው ነገር አስገራሚ ነው ሲሉ በርካቶች በማህበራዊ ሚዲያ ተነጋግረውበታል። ስለዚህ ጉዳይ እባክህ መረጃ ስራልን፣ እባክህ የሆነ ነገር በል የሚል በሶሻል ሚዲያ ገጻችን በፌስቡክ በቴሌግራም መጥቷል እና በዩቲዩብ የሆነ ነገር ስራበት የሚል ነገር ሐሳቦች ስለመጡ ዜና ፕላስ እንደምናመሻችሁ በዚህ ጉዳይ ላይ በርካታ ሐሳቦች ስለመጡ እንሰራበታለን። በርካታ ሰዎች ኧረ ተው እንደዚህ አይነት ተረት የማይመስል ነገር አትበሉ የሚሉም አሉ። በርካቶቹ ደግሞ እውነት ነው ተአምራቱ የተለየ ነው የሚል ከቦታውም የላኩ ሰዎች አሉ። እግዚአብሔር በቅዱሳኑ ላይ ድንቅ ነው። ትላንት በምስራቅ ደንቢያ ቆላ ድባ በዋርካው ላይ በታየው ድንቅ ምስል የጀመረው ተአምር ዛሬ ላይ ደግሞ የፈውስ ምዕራፍ ላይ ተሸጋግሯል የሚሉ በርካታ ሐሳቦች መጥተዋል። ከቦታው የላኩልኝ ፎቶዎች አሉ። እንዲሁም ደግሞ በማህበራዊ ሚዲያዎች ላይ በበርካታ ማህበራዊ ሚዲያዎች ሲዘዋወር ያለ መረጃ አለ። በዚህ ጉዳይ ላይ ማነሳላችሁ ነገር አለ። በተለይ ደግሞ የታየው ተአምራት ምንድን ነው? እውነት ነው ወይ? አንዳንድ ጊዜ እምነታችሁን ለማሳደግ እምነታችሁን ተቀባይነቱን ለማጠንከር ስትሉ ተረት ተረት አትፍጠሩ የሚሉ ሰዎችም መጥተዋልና ከዚህ ጋር በተያያዘ ምንድን ነው የተፈጠረው ነገር? እውነታውስ ምንድን ነው? ምንድን ነው የታየው ነገር? በርካታ በምስራቅ ደንቢያ ቆላ ድባ ወይም ደግሞ ከጎንደር አካባቢ በርካታ ሰዎች ፎቶ ልከው ማስረጃ ልከው እንደው ተአምር እየታየ ነው፣ ዛሬ ወደ ላቀ የፈውስ ምዕራፍ ተሸጋግረናል፣ ከአለቱ ስር ፈልቆ የወጣው ጠበል የተለየ ነው ያሉም አሉ። እናም እዛው አካባቢ ላይ ያዩትን ድንቅ ነገር ያጋሩኝ ሰዎች አሉ። እንግዲህ እነዚህ በሶሻል ሚዲያ የመጡልኝን ምስሎች እና ደግሞ ከተለያየ የሶሻል ሚዲያ ገጾች ላይ ያገኘኋቸውን ፎቶዎች ነው እያጋራችሁ ያለሁት። ሶሻል ሚዲያ ገጾቻችን አሉን። በሶሻል ሚዲያ ገጾቻችን ዜና ፕላስ በተለይ ደግሞ በማህበራዊ ሚዲያ ገጾች ላይ የተለያየ የቴሌግራም የፌስቡክ ገጾች አሉትና ኢንቦክስ የደረሱኝ መረጃዎች እንደሚያሳዩት ከሆነ ከአለቱ ስር ፈልቆ የወጣው ጠበል ለብዙዎች መዳኛ እየሆነ ይገኛል። በጸበሉ የተጠመቁ በርካታ ወገኖቻችን ከደዌያቸው እየተፈወሱ መሆኑን እየሰማን ነው ብለዋል። ስፍራው እንግዲህ በምስጋና በእልልታ በዝማሬ ተሞልቷል እየተባለ ነው። ህዝቡም ከያቅጣጫው እየመጣ የበረከቱ ተካፋይ ሆኗል። የእናታችን ቃል ኪዳን መሳሪያውን ያስቆመችበት እናታችን በኪዳነ ጸበሏ ቁስላችንን እየጠገነች ነው በሚል ምዕመናን ምስክራቸውን እየሰጡ እንደሆነ ከአካባቢው የሚወጡ መረጃዎች እያገኘው ነው። ለመቁረጥ የመጣው መጥረቢያም ተሰበረ፣ ለፈውስ የወጣው ጸበል ግን ፈለቀ የሚል ነው። እንግዲህ በርካታ በክርስትና እምነት ውስጥ የሚገኙ ቤተሰቦች በዚህ ጉዳይ ላይ የተለየ ሐሳብ እያንጸባረቁ ነው። በተለይ ደግሞ በአካባቢው የሚታየው ተአምራት የተለየ ነው እያሉ ነውና ይህ የአምላክ ድንቅ ስራ ለዓለም ሁሉ እንዲደርስና በጭንቅ ላይ ላሉ ወገኖቻችን ተስፋ እንዲያደርጉ እንደው የበረከቱ ተካፋይ እንዲሆኑ ይህንን መረጃ በሶሻል ሚዲያ ብታጋራልን። ዜና ፕላስ ላይ ተጨማሪ ዜናዎችን ነውና የምታጋራው። ጎንደር በቆላ ድባ የታየው ተአምር ቀጥሏልና ጸበል ፈለቀ ተብሏል። በኋላ ላይ ዝናብም ዘንቦ ነበረ። የእግዚአብሔር ድንቅ ስራ በቆላ ድባ ከተማ ተገለጠ የሚሉ በርካታ መልእክቶች መጥተውልኛልና ትላንትና ማታ እንግዲህ በጎንደር በምስራቅ ደንቢያ ወረዳ ቆላ ድባ ከተማ በዋርካው ላይ የታየው የቅድስት ድንግል ኪዳነ ምሕረት ተአምራዊ ምስል መላው ዓለምን ሲያስደንቅ መቆየቱ ይታወሳል። ታዲያ አሁን ላይ ደግሞ ተጨማሪ አዳዲስ ነገሮች እየመጡ ነው። አስገራሚ እጅን በአፍ የሚያስጭኑ የተለዩ ክስተቶች እየተፈጠሩ ነውና አሁን ደግሞ ሌላ እጅግ የሚገርም ተጨማሪ ተአምር ተከስቷል የሚሉ በርካታ መልእክቶች ኢንቦክስ በውስጥ እየደረሱኝ ነውና የሚገርመው ነገር እንግዲህ በርካታ መልእክቶች እንዲህ ይላሉ። የእናታችን የኪዳነ ምሕረት ምስል በታየበት በዚያ ስፍራ በአሁኑ ሰዓት አስደናቂ ጸበል ፈንድቷል ወይም ወጥቷል እያሉ ነውና ህዝቡ እየተፈወሰ ነው። በቦታው የሚገኘው ህዝብ በየጸበሉ እየተጠመቀ ይገኛል። እግዚአብሔር በቸርነቱ
ድውያንን እየፈወሰ የታመሙትን እየዳሰሰ መሆኑ እየተነገረ ነው ሲሉ በርካቶች አጋርተውኛልና በስፍራው ያለው ምዕመናን በደስታ በእልልታና በምስጋና ድምፅ አካባቢውን እንደሞሉት ነው የሚነገረኝ ያለው። ኢንቦክስ እየደረሱኝ ያሉት በድምፅም ያሉ መልእክቶች አሉ። ምናልባትም ዩቲዩብ ጋር የሰዎችን ፍቃድ ስላልጠየቅኩ በዩቲዩብ ማጋራት አልቻልኩም። እንዲህ ያው በኮፒራይትም ቢሆን በተለያየ መንገድ ሰዎቹ ስለ ጉዳዩ መጠየቅ ስለሚችሉ እናም እንግዲህ ዛፉ እንዳይቆረጥ መሳሪያ እንግዲህ እንደተነገረኝ ከሆነ ዛፉ እንዳይቆረጥ መሳሪያ የሰበረችው እናታችን ዛሬ ደግሞ ለልጆቿ ፈውስን አፈለቀች በማለት ህዝቡ ምስክርነት እየሰጠ እንደሆነ በዋርካው ላይ የቅድስት ኪዳነ ምሕረት ምስል በግልጽ ታየ። ዛሬ ደግሞ ለብዙዎች መዳኛ የሚሆን ጸበል ፈንድቶ ወጣ የሚሉ በርካታ መልእክቶች እየደረሱኝ ነው። በእርግጥ የነገሩ እውነትነት ከአካባቢው በሚወጡ መረጃዎች እየሰማሁ ነውና ተአምራቱ እንደቀጠለ በቆላ ድባ ዝናብ እየዘነበ እንደሆነ ፈውስ የሆነ ዝናብ እየዘነበ እንደሆነ በተለይ እግዚአብሔር በቅዱሳኑ ላይ አድሮ እንዲሁም በምስራቅ ደንቢያ ቆላ ድባ በዋርካው ላይ የታየው ድንቅ ምስል በዚያ ተጀምሮ አሁን ደግሞ ወደ ዝናብ ወደ ፈውስ እንዲሁም መዳኛ ወደሆነ ጸበል እየተቀየረ እንደሆነ አስገራሚ ነገሮች እንዳሉ በተለይ የእናታችን ቃል ኪዳን መሳሪያውን ያስቆመችበት እናታችን ዛሬ በጸበሏ ቁስላችንን እየጠገነች ነው የሚል በርካታ ከአካባቢው የሚወጡ መረጃዎች አሉ። በርካቶችም በጉዳዩ ተገርመዋል፣ ተደንቀዋል። የተለየ ነገር ነው ተብሏልና እየተሰማ ያለው ነገር እንግዲህ በበርካታ ማህበራዊ ሚዲያ ገጾች ላይም በስፋት እየተነገረ ይገኛል። ስለዚህ ጉዳይ ደግሞ እኔም በተደጋጋሚ አካባቢ ላይ ያሉ ሰዎች መልእክት ልኬ እንዲሁም እነሱ መልእክት ልከው ነገሩን ለማጣራት ሞክረናል። ፎቶዎች፣ ምስሎችን ልከዋል። እንግዲህ አካባቢው ላይ እየሆነ ያለው ነገር ድንቅ ነው። በእውነቱ ከሆነ ሀገራችን ኢትዮጵያ በበርካታ መንገዶች በተለይ ደግሞ ከዓለማችን በርካታ ሀገራት የተለየ በፈጣሪ የምትደነቅ የምትወደድ የፈጣሪ እንዲሁም በተለይ ደግሞ የእምነት ሀገር ጎንደር ስናነሳ 44ቱ ታቦታት ማረፊያ የሆነች በእምነት በታሪክም ከፍ ያለ ስም ያላት ናትና ስለ ጎንደር ሲነሳ ብዙ ነገር ማውሳት ይቻላልና ጎንደርን አንስተው በርካቶች ተደንቀው ብዙ ብለዋል። በተለይ ደግሞ ሰሞኑን እየታየ ባለው ነገር ተገርመዋል። ጎንደር የቴዎድሮስ ሀገር ተብሎላታልና እንግዲህ በክርስትናውም በስልጣኔውም ዘለግ ያለ ታሪክ ያላት ሀገር ናት። ወይም ደግሞ ጎንደር ትልቅ ስም ያላት እንዲሁም በሃይማኖቱም ቀደም ሲል እንደገለጽ ነውና በርካቶችም ከስፍራው የሚወጡ መረጃዎች የምንሰማቸው ነገሮች ተአምር ነው እየተባለ ይገኛል። ይህንንም ደግሞ ለእናንተ ለተወደዳችሁ የዜና ፕላስ ቤተሰቦች እንደው እንዴት ነው ነገሩ ላላችሁኝ ኢንቦክስም የላኩልኝ ሰዎች መረጃዎችን፣ ምስሎችን አጋራውኝ። በቀጣይ አዳዲስ መረጃዎች ያልተሰሙ ዜናዎችን ወደ እናንተ ማድረስ ይሆናል። ዜና ፕላስ ምርጫችሁ እንዲሆን ጋብዣለሁ። አበቃን። ይመቻችሁ።